ገባሽ እንስሳነት ነው ሴት ልጅን አግብቶ ማሰቃየት መበደል ምናምን ትክክል አይደለም ነገር ግን ማለት ነው ያን የነበረው ዓላማው እነሱ እንደዛ እያሉ ያሉት ሴት ልጅ ተበድላለች ሴት ልጅ እንደዚህ ያላደረገችም ሴት ልጅ ምናምን እየተባለ ነው ፑሽ የተደረገው ማለት ነው ግን ዓላማው ውስጥ ሚስጥሩ እንደሆነ አውቀሻል ታክስ እንድትከፍል ሰርታ ማለት ነው ኦኬ ከዛ ምርታማነት እንትን እንዲልና ላይክ ይሄ ሶሻል ስትራክቸሩ ማፈራረስ ማለት ነው ይሄ ልጅን ተንከባክቦ ማሳደግ አሁን ብዙ ጊዜ አይተሽ እንደሆነ በጥቁር ኮሚኒቲ ይሄ ሲንግል ማም የሚባል ነገር አለ አይደል በስቷል ወንዱ ላይክ ይሄ ፋዘር ፊገር የሚባል ነገር አለመኖሩ በልጆች አስተዳደግ ላይ ችግር እየፈጠረ ምናምን ነገር ኮምፕሊኬትድ ሆኗል ነገሩ ላይ ይሄ ፋሚሊ ስትራክቸር የሚለው ነገር እየፈራረሰ ማለት ነው ዋናው አይዲያ እነሱ ፋሚሊ ስትራክቸሩ ሲፈራረስ ሴቶች ይሰሩ ታክስ ይከፍላሉ ወንድም ሴትም ይሰራል ምንም በቃ ሁሉ ነገር ስለፈራረሰ ካፒታሊስቶች ገንዘባቸውን ያከማቻል ያ ነው ኮንሰፕት ያ ነገር ለምሳሌ ያን ጊዜ ወንድ ልጅ ብቻውን ማስተዳደር ከቻለ ቤት ገዝቶ መኪና ገዝቶ ሚስቱን ቴኬር እያደረገ አሁን አሜሪካ ውስጥ ታውቂያለሽ አይደል ባልና ሚስት ተጋብተው ታክስ እየከፈሉ ሰርቫይቭ ማድረግ እያቃታቸው ነው አይደል ቤት ገዝቶ መኖር ገብቶሻል የምልሽ ነገር ያ አየሽ ፖይንቱ ሴትም ወንድም እኮ ያውም እኮ ፕሮፌሽናል ስራ እኮ ይሰሩ ሲክስ ፊገር ያገኙ በጣም ሰርቫይቭ ለማድረግ በጣም እየተቸገሩ ነው ልጆች እያሳደጉ ማለት አይሻር ሴራው እንዴት እንደሆነ ከዛ በኋላ I don't you know pros and cons አለው anything ግን I don't think feminism is kind of concept that because በዛ ሰዓት በ1940ዎቹ ምናምን ዋናው አይዲያው ብዙ ሴቶች አይዲያው yes ግን the same time ሴት ልጅ ስማ ፋይናንሻሊ አንድ ነገር ልንገር እኔ ሴት ስለሆንኩ አሁን አንተ ስለኔ ልትናገር አትችልም because እኔ ነኝ ማውቀው ገባ እኔ አሁን ፋይናንሻሊ ኢንዲፔንደንት ካልሆንኩ ማለት ነው ፋይናንሻሊ ሚዩን ሜንታሊም ኢንዲፔንደንት መሆን የማልችል ከሆነ በራሴ የማልተማመን ከሆነ ወንድ ልጅ ቢመታኝም ቢሰድበኝም እንደ ልቡ ቢሆንም ቺት ቢያረግም ቤተሰቡ ላይ የጠጣ ምንም ነገር ቢያረግም እሺ ብዬ እንደ እናቶቻችን ድሮ እንደሚያረጉት እቀመጣለሁ ማለት ነው one thing ፌሚኒዝም ፕሮስ አለው ኮንስ አለው ፕሮስ ምንድነው ሴቶች ልጆች በራሳቸው እንዲተማመኑ አድርገዋል ሴቶች ልጆች መስራት ካለባቸው መስራት ይችላሉ ሴት ልጅ እኩልም ከወንድ ጋር ባንሆን ኦፍ ኮርስ እግዚአብሔር ሲፈጥረን የራሳችን የሆነ ሮል አለን I understand that እኔ ወንድና ሴት አንድ ነው ብዬ አላምንም የራሳችን ሮል አለን ላይፍ ላይ ግን the same time እኛም ሂውመን ነን ገባ ራሳችን ሂውመን ሆነናል ማለት ነው the pros part ነው for side I get it the more you know feminism በተባዛ ቁጥር ሴቶች ወንዶችን አያስፈልጉንም ብሎ የማመን ሲቹዌሽን ይመጣና ፋሚሊ የመፍረስ ሊያመጣ ይችላል የመቻቻሉ ነገር እንደ ድሮ ዋጥ ተደርጎ ላይቻል ይችላል that part I can see it ግን the same time ደግሞ እኔ feminist ቢሉኝ by the way ማለት ነው I really appreciate it actually I'm proud of it they can say that because you know why no I አንድም ነገር የፈለግሽው ሞትያሽ ግን አንድም ነገር የተከታተልሽ አሁን እዚህ ፌሚኒስት ብለው እብደቱ ላይ የለሽ አንድም ነገር የሚያሟላን ትሬቶች የሉሽም ነው ያልኩ ገብቶሻል አባባሌ ላይክ አንቺ ልጆችሽን ታሳድጊያለሽ ልጆችሽን ልጅ ኃላፊነት ሴት ልጅ መስራት አለባት የሚለውንም ኦኬ ተስራ እኮ መብቷ እኮ ነው ነገር ግን አሁን ችግር እየተፈጠረ ያለው በቃ ፋይናንሻሊ ስቴብል ሰውን ወንድ ያስፈልገኝም ወደ ማለት አሁን አጀንዳውን ከፍተው ወይ ሴት ወደ ሴት ተመሳሳይ ጾታ እንትን አምጥተውታል አሁን ብዙ ሴቶች ምን ያደርጋሉ መሰለሽ በወንድና በሴቶች መካከል ጋፕ እንዲፈጠር አድርገው ቶክሲሲቲ ማለት ይሄ በቃ ጥላቻ እንዲመጣ አድርገው ማለት ነው ላይክ ተቻችሎ መኖርን እንትን ብለው ብዙዎቹ ወደ 40 ወደ ምናምን እየገፉ ሲሄዱ ነው የሚባንኑት እና የሚጸጸቱት ገብተሽ ጎግል አድርገሽ ማየት ትቻለሽ በቪዲዮ ጸጸት ውስጥ የሚገቡት አንዳንዴ ደግሞ ማወቅ አለብን የተፈጥሮ ጸጋ ሴት ልጅ ወልዳ ልጅ ማሳደግ ጸጋ ነው ታውቂያለሽ አይደለ አሁን ምን ይልሻል መሰለሽ ኖ አሞረት እኮ ግዴታ አይደለም ምን አልሽ definitely I agree ናቹራል ፕሮሰስ ነው ጸጋ ነው ይኸውልሽ የፈለገ አንቺ ልንገርሽ ራሴን እቺዬ ፋይናንሻል ሰርቼ ምናምን ብለሽ የፈለገ ብትፎክሪ ማለት ነው እንደዚህ ገንዘብ ቢቆልልልሽ ልጅ ወልደሽ ስመሽ የምታገኙን ደስታ አታገኙም I agree with that 100% ይሄ ኔቸሩን ነው የምልሽ ይሄ ለማውራት ነው ችግር የለውም ምናምን ማለት እንቀባጥራለን እኛ እሱ አይደለም ያልኩሽ ሪያሊቲውን ነው የምልሽ አሁን አንቺ የፈለገ ገንዘብ ሚሊዮን ዶላር ቢቆልልልሽ ካልወለድሽና የልጅ ልጅ ካላይሽ ወይም በልጅ የሚገኘው እውነተኛ ናቹራል የሆነ ደስታ ካላገኘሽ በስተቀር ፌክ ነው እውነቱን ልንገርሽ እና እኔ የማምን ሴት ልጅ አትስራ እያልኩኝ ሳይሆን ግን ኮንሰፕቱን ኤክስፕሌን አድርጌልሻለሁ አይደል አሁን አንድ ላይ ራሱ ተጋብተው እየሰሩ መኖር እያቃታቸው ነው ያ ነው ፌሚኒዝም ያመጣው ጣጣ ነገር ግን ማለት ነው አሁንም ቢሆን ግን የፈለገ ቢሆን ወንድ ልጅ አግብቶ ሴት ልጅን ሲያኖር ፋይናንሻሊ ሰፖርት ማድረግ ግዴታው ነው እንትን አይደለም ወልዳ ልጆቹን ያሳደገች ስትፈልግ ቤቱ መቀመጥ ከፈለገች መቀመጥ
ቴክ ኬር የማድረግ ኃላፊነት አለበት። ይሄን 100% አንተ ለምን አልከራከርም። እንደምታስብ ታውቃለህ? ለምን በለኝ። የአንተ ቴስተስትሮን የትክክለኛ ወንድ ቴስተስትሮን ስላለህ ነው። ቴስተስትሮናቸው የተምታታባቸው አሉ እዚህ ቲክቶክ ላይ ተከሆነ ማለት ነው። ሴት ይሁኑ ወንድ ይሁኑ ማለት ነው። እና ላይክ በጣም ሪሊ እንትን ቴራፒ የሚያስፈልጋቸው እኔ ይሄንን ራሱ ሪሰርች እንደሚለው ነው። እነሱ ናቸው ኮንፊውዝ ሆነው ቲክቶክ ላይ 24/7 እየተቀመጡ ሴቶችን እየሰደቡ ሚስቶቻቸውን እያሰደቡ ልጆቻቸውን እያስለጠፉ እየሰደቡ ሚስቶቻቸው ስራ ሆነው ማለት ነው። ሚስቶቻቸው 9 ወር እርጉዝ ሆነው ስራ የሚያሰሩ ወንዶች አሉ። ደርሰው እንደዚህ ሊወልዱ ሆዳቸው ተንጠልጥሎ ስቲል እየሰሩ ወንዶቹን የት ነው የምታገኛቸው? ቲክቶክ ላይ ቁጭ ብለው ከኛ ጋር ወይ ሲሰዳደቡ ወይ ከሌሎች ቲክቶከሮች ጋር ሲሰዳደቡ በውስጥ ቴክስት ሲደራረጉ እነዚህን አይነት ወንዶች ነው ላይክ ሊሊ ዲስሪስፔክት ማድረገው። ለምን እንደሆነ ታውቃለህ? ግን አለማግባት ይቻላል። ይኸውልሽ እንደዛ ከማድረግ ቴክ ኬር ማድረግ አኮን አታግባት፣ አታስወልዳት። ዋት ዘ ፖይንት? that's what I'm telling you. Like that's why I tell them እኛ እኮ ድሮ like አባቶቻችን በአያቶቻችን ጊዜ ወንድ ልጅ ጦር ሜዳ ሄዶ እነዚህ የቲክቶክ አርበኞች ማለት ነው። እግዚአብሔር ነው ማለት የቲክቶክ አርበኞች። በዛ ላይ ስራቸውን ደግሞ ስታወራ መተው ይሰድቡሃል። አንተን አሁን አንተ እንደዚህ ላልከው ማለት ነው አሁን እንዲያው ቢኖሩ ማለት ነው ተሰብስበው ለምንድን ነው እንደዛ መትለው ብለው ይሰድቡሃል። አንተ ወንድ ስለሆንክ ማለት ነው። ወንድ ልጅ በነገራችን ላይ ይኸውልሽ እኔ የማምንበትን ነውና እንጂ አንቺን ለማስደሰት ብዬ ምናምን አይደለም። አሁን ስለ ሴቶችም እየነገርኩሽ ነው አይደል? ካልተስማሙ ካንቺ ጋር አይደል? አሁን ፌሚኒዝም በሚለው አይ ዶንት አሁን ችግሩ ምን እንደሆነ ታውቂያለሽ? ይኸውልሽ ችግር እየፈጠሩ ያሉትን ልንገርሽ። እኔ አሁን ዛሬ ገና ነው ደፍሬ ብዙ እንደዚህ አልወጣም። በነገራችን ላይ ደፍሬ የወጣሁት የኔን ሚነካ ኢሹ ስላነሳሽ ነው። ብዙ ችግር እየፈጠሩ ያሉት ምን አይነት ወንዶች እንደሆኑ ልንገርሽ። ሴቶቹ በጣም የተሳሳተ ሮንግ አይዲያ አምጥተው እዚህ ላይ ሲያወሩ ከሪሌሽን ጋር በተያያዘ ከስር የሚልመጠመጥ ወንድ አለ። ገና ለገና ፑሲ ያገኛለሁ ብሎ ምን ይላል? አሁን የኔ ቆንጆ አንቺ እኮ ልክ ነሽ የሚላት ነው። ልክ አይደለችም። አንደኛ እሷንም ገደል እየከተታት ነው። ሁለተኛም ደግሞ እሱ ያላመነበትን ሲልመጠመጥ ነው የሚያወራው። ተረድተሽኛል የምልሽ ነገር ልክ እንደዚህ ልክ አድርጊው ስታደርጊያቸው ሴቶቹ ያስወጡሻል፣ ብሎክ ያደርጉሻል ምናምን ነገር ይሲ አይጠቅማቸውም እኮ የሚጠቅማቸውን ነገር I agree with you certain things you say። አሁን ለምሳሌ አስረዳኸኝ፣ ገባኝ አስረዳው ገባ። it's like a communication ነው። ኮሙኒኬት እናደርጋለን። እኔ አሁን ግዴታ መስማማት የለብንም እኔ እና አንቺ በነገራችን ላይ definitely እንደዛ ደግሞ አይስማሙህም እኮ ስትነግራቸው። አሁን እኔ የራሴን ኤክስፕሌን ሳደርግ ምን እንደሚያደርጉ ታውቃለህ? አንተ ቢሆን they make it so personal to the point they will come and start cursing my kids። ልጄን መስደብ ይጀምራሉ or something ማለት ይጀምራሉ ማለት ነው። የዛን ሰዓት እኔ ደግሞ አወርዳቸዋለሁ። ገባ ካላቸው because this is how ወንድ ልጅ ሲጀመር ሊደር ነው አይደል እንዴ? ወንድ ልጅ ማውራት መናገር ካልቻለ እንዴት ነው ሴት ልጅ ልታናግረው የምትችለው? አንተ ራስህ like አስረዳኝ። ገባባው እንዴት አድርጋ ነው ወንድ ልጅ ነው? ለዚህ ነገር አንቺ ልጆችሽን ኤክስፖዝ ያየሁት የታዘብኩት ደግሞ ቲክቶክ ላይ የልጆችሽን ፎቶ ሞን እንደዚህ በቪዲዮ ኤክስፖዝ አታርጊያቸው ፕሊዝ። ለምንስሽ እንደዛ ይምልሽ? እንደኛ ኮሚኒቲ ባለጌ የለም ማለት አስቢው። አሁን አያለው የሌላ ነጮችን ምናምን ቲክቶክ ማለት ነው ጸብ ቢኖራቸው ማለት ነው በፍጹም ተሳስተው በልጅሽ አይሳደቡም፣ በልጅሽ ፎቶ አይናገሩሽም፣ አይመጡብሽም። የሆነ ፕሮብሌም ቢኖርበት አይቻለሁ። እኔ በምክንያት ነው የወጣው። ገባ አልለጠፋቸውም፣ በምክንያት ነው የወጣው። ባክ ኢን ዘ ዴይ አይ ሃቭ አ ፕሮብሌም በልጄና ልጄ አሞት ስለነበር በዛ ነው የመጣውና ከዛ በኋላ አይ ዶንት ኬር ኦልሬዲ ስላዩት ነው እንጂ እንዲያውም የመጀመሪያ ልጄን አያውቁትም ነበር። አይተውት ሜቢ ድሮ ለጥፋው ካለ የሚያደርጓሉ እኮ ሪከርድ አድርገው ዘግዝቀው እንትን ለማለት ለምሳሌ ምን ብሎ ያበደ ኖ አይ ዶንት ኢቭን ኬር። የሚገርም እኔ ከዚህ ስወጣ ትዝ ራሱ አይሉኝም። ይኸውልህ ሶሻል ሚዲያ ላይ ፌስቡክ ጀምሮ ስንት ልበል ከ2017 ጀምሮ ሶሻል ሚዲያ ላይ ነበርኩኝ። ብዙ ሰው የሚያውቀኝ እንደውም ከፌስቡክ ነው፣ ቲክቶክም አይደለም። ሶ እንትን አይተህ ከሆነ ሲደጋገም you get to the point where ምንድነው የሚባለው ኢሚዩን ትሆንና you don't care። እነሱ ስለሚያረጉ ስለሚለጥፉት ምናምን ይመስላቸዋል። you just have to argue ራስን ለማስከበር እንጂ ከዛ ውጪ ከዚህ ስትወጣ ሌላ ሰው ነህ። I've been telling everybody we have two personality። ሶሻል ሚዲያ ላይ የምታውቁኝ ሴትና በአካል የምታውቁኝ ሰዎች በጣም two different people። I'm two different person because this is my social media. I represent myself as a social media personal ያለኝ ማለት ነው። እና it gets to the point sometimes it's crazy። ግን when እኔ I'm just saying እንዳልኩ አሁን ወንድሜ
አከብረዋለሁ። አክብሮኝ መጥቶ በስርዓቱ አስረዳኝ፣ አወራን፣ ተነጋገርን። that's it. I don't have to disrespect him. He doesn't have to disrespect ለኔ me. ለነገሩ አሁን ያ ቢዚ ስለሆንኩ ስለማልወጣ ነው እንጂ የሚሊተሪ ልብስ ለብሼ ወጣ ነበር እና አይዲያው መውጣበት የኢትዮጵያ ኮሚኒቲ ብዙ የለም ሚሊተሪ ውስጥ እና ጆይን አድርጉ፣ ቤኔፊቶች አሉ፣ ላይፋችሁ መቀየር ትችላላችሁ፣ መማር ትችላላችሁ ምናምን እያልኩኝ ማለት ነው። ላይክ አሁን ለምሳሌ ቅድሚያ ስራ ይሰጣችኋል እያልኩኝ ስናገር የሚሳደቡ ነበሩ ከኢትዮጵያ። በነገራችን አብዛኛው ከኢትዮጵያ ያለ ነው የሚሳደበው። እኔ እዚህ ያለውኝ አንደርስታንድ አያደርግም። በነገራችን ላይ የሚበሳጭ ሁላ እንዳለ ታውቂያለሽ። ኮንፊደንት ሆነሽ ስትወጪ እሱ ገባሽ መውጣት እየፈለገ ፍርሃት ስላለበት የሚናገረው ነገር አንዳንዱ እኮ አይዲያ የለውም፣ ቶት የለውም የሚያወራው ትርኪ ሚርኪ የለመደ አይደለ በየመንደሩ። ስለዚህ አንቺ እንደዚህ ወተሽ ኮንፊደንት ሆነሽ ስትናገሪ የሚበሳጭ ሰው አለ። ይሄንን ወቂ ማለት አያውቅሽም እኮ እኔን አሁን ማንም አያውቀኝም፣ አንቺም አታውቅኝም፣ እኔ አንቺ ምን ከዚህ ሌላ አላውቅሽም። ግን ለምን ነው የምናደደው? የሚበሳጭ ሰው አለ፣ ደሙ የሚፈላ አለ። ለምን ወጣ ተናገረች ብሎ በጣም ይሄ ደግሞ የሚመጣው ደግሞ ዝም ብሎ እንዳይምሰልሽ እንትን የሚባል ነገር አለ። የቀነጨረ ትውልድ አለ። አይምሮ በልጅነቱ ምግብ ካልበላ አብዛኛው ሰው አይምሮ አይሰራም። ይሄን ታውቂያለሽ? አሁን የሆነች ስትናገር ባለፈው የሆነች ዶክተር አብዛኛው የኢትዮጵያ ባለስልጣን አለች ትሬኒንግ እየሰጣቸው አለች በልጅነታችሁ የረሃብ ችግር የነበረባችሁ ስላቸው ላይ ከ30 26ቱን አምጃ ወጥቷለች። የመንግስት ባለስልጣኖች ኢትዮጵያ ውስጥ ነው የምልሽ። ቲክቶክ ላይ አሜን ፌስቡክ ላይ ቲክቶክ ላይ ቪዲዮ ነው አይቼዋለሁ። አሁን እነዚህ ባለስልጣኖች ናቸው እንግዲህ አገሪቷን እየመሩ ያሉት አይምሯቸው የቀነጨረ ማለት ገብቶሻል የምልሽ ነገር። ለምሳሌ አሁን የሆነ ነገር አንቺ ስትናገሪ ፐርሰናላይዝ ማድረግ ነገሮችን በቃ እኔን ተናገረችኝ ማለት ነገር። እኔ አሁን ፌሚኒዝም ብዬ ኤክስፕሌን አደረኩ። ነቲንግ ቱ ዱ ዊዝ ዩ ሴት ብትሆኝም ከአንቺ ጋር ምንም የሚያገናኘው ነገር የለም። አሁን አንቺ ስትናገሪ እኔ ኤክስፕሌን ለማድረግ ነው የትራኪንግ እንትን ምን ያህል ከባድ እንደሆነ ቻንሱ ጠባብ እንደሆነ ራስሽ ፈልገሽ ካልሄድሽ በስተቀር በአጋጣሚ የማታገኘው እንደሆነ ማለት ገጠሩን ነው። ትራክ ስቶፖቹ ያሉት ልም ያለ ጫካ ውስጥ ነው፣ ልም ያለ ገጠር ውስጥ ነው። ኢንፍራስትራክቸሩ እየተሟላው ነው። ሻወርሽን ትወስጃለሽ፣ እዛ ውስጥ ተኛሽ፣ 11 ሰዓት ይደክምሻል፣ ተነስተሽ ዴሊቨሪ ታደርጊያለሽ። ቻንሱ ዜሮ ነው። ቻንሱን የምትፈጥሪው ምንድነው ታውቂያለሽ? ኡበር እንትን ብለሽ መኪና ይዘሽ ወይ ሰው መቶ ፒክስ ያደርግሽ። ያን ደግሞ የሚያደርግ ሰው ለእኔ ትራክ ድራይቨር አይደለም ብዬ ነው እኔ ላይክ በቃ ዝም ብሎ በህይወቱ የሚያላግጥ። ምክንያቱም ታይም ኢዝ መኒ ነው እዚህ ሀገር። እሱን ኤክስፕሌን ላደርግልሽ ነው። ገብቶሻል አይደል አባባል እንጂ እኔ ለምን ተናገርሽ ብዬ እኔ ፐርሰናሊ አታካረክሽኝ አለ። በፍጹም እኔ ፐርሰናሊ ስለፈለግሽ ስለ ወንድ መናገር ትችላለሽ። በተረፈ ግን የተሳሳተ ነገር ስናገር ልከራከርሽ ልገባ እችላለሁ እንጂ ወደ ራሴ ወስጄ አልጣላሽም። እኔ ለማለት ነው የፈለገችው አይደለም። ገብቶሻል? እኔ ማውሳ ሴቶች ስናገር አንቺም አሁን ስለ ሴቶች ስናገር ፐርሰናላይዝ ማድረግ የለብሽ።